ደኑ እንዳንተውየ አራራው ከንዱ እንደ ባቢሎን ጉልበቱ እንዳንበሳ ምነው እንዳላዛር ሙቶ በተነሳን ደኑ እናንተ ወየ አናናናው ናራንጎራው ደኑ እናንተ ወየ አናናናው የወገኖቹ ደም የወገኖቹ ደም ወገኑን ካልገፋው ነው ደጁ ላይ ድክፋለት ደሙ እንድከረፋው። ሴት ልጅ በባለቤቷ መወደድ፣ መከበር፣ መፈቀር፣ መሳም፣ ስጦታ፣ እንክብካቤ ትወዳለች። እግዚአብሔር ይሄ የሰጣት ተፈጥሮ ነው። ይሄን የሚፈልገው ያንተ ሚስት ስለሆነች አይደል፣ ተፈጥሮዋ ነው። ምኗ ነው? እስኪ በል ምኗ ነው? ተፈጥሮዋ ነው። እንክብካቤ፣ ሙገሳን፣ መወደድን፣ መሳምን፣ መታቀፍን፣ ስጦታን፣ አይዞሽ ባይነትን እንድትወድ ያደረጋት ተፈጥሮዋ ነው። ስለዚህ እንደ ቤተ ክርስቲያን አስተምሮ ለሚስት የሚገባትን ስታደርግላት ላንተ የሚገባውን ነገር እንድታደርግልህ ታስገድዳታል። ወንድ ልጅ መከበር ይፈልጋል፣ መወደድ ይፈልጋል፣ ጎበዝ መባል ይፈልጋል፣ አይዞ መባል ይፈልጋል፣ እንድትንከባከበው። ቅድም እንዳላችሁት በሆዱም እንዳትሉ ሁሉም ሰው ሆዱን አይወድም። በተለይ በዚህ ዘመን ያናሃል አይደለም። ስለዚህ የወንድ ልጅ መብት አለ፣ የሴት ልጅ መብት አለ። የወንድ ልጅ ግዴታ አለ፣ የሴት ልጅ ግዴታ። በሰላም እንድንኖር የሚጠበቅብንን ማድረግ ምን የሚባልብንን። ስለዚህ መብትህንና ግዴታ ነው ወቅ ከዛ በኋላ ቤትን የሰላም ቤት ታደርገዋለህ።